የአብይ አህመድ አገዛዝ በተለያዩ የአማራ ክልል ከተሞች የድጋፍ ሰልፍ እያዘጋጀ ነው። ፋኖችን የሚያወግዝና ለአብይ አህመድ አገዛዝ ድጋፍ እንዲያሳይ የታቀደው ሰልፍ በዋና ዋና የአማራ ከተሞች ሊካሄድ ዝግጅት በመደረግ ላይ መሆኑ ታውቋል። ላንከር ሚዲያ በደረሰ መረጃ ሰልፉ ላይ ጥቃት በመሰንዘርና ሰላማዊ ዜጎችን በመግደል የፋኖ ኃይሎች የፈጸሙት ጥቃት እንደሆነ ተደርጎ ሰፊ የሚዲያ ስራ ለማከናወን ታቅዷል። የአብይ አህመድ አገዛዝ ለድጋፍ በወጡ ሰልፈኞች ላይ በመተኮስ ይህንንም በፋኖ በማላከክ በቀጣይ ለተዘጋጀበት የቴሌቪዥን ዶክመንተሪ ፊልም ግባቶችን እያሰባሰበ እንደሆነም ተመልክቷል። የፋኖ ኃይሎች ህዝቡ ለአገዛዙ የድጋፍ ሰልፍ ጥሪ ምላሽ እንዳይሰጥና ከቤቱ እንዲቀመጥ ጥሪ አድርገዋል። የአማራ ፋኖ በጎጃም ባወጣው መግለጫ የአብይ አህመድ ሰራዊትን ጥሪ ተቀብሎ የብልጽግና ድራማ ተዋናይ መሆን በአማራ ህዝብ ህልውና ተጋድሎ ላይ የሚፈጸም የባንዳነትና የክህደት ተግባር መሆኑን ሁሉም እንዲገነዘብና ይህንን ማሳሰቢያ በምንም ምክንያት ችላ ማለት ከታሪክና ከሊና ተጠያቂነት የማያድን ነው ሲል አስታውቋል። በአማራ ህዝብ ላይ ግልጽ ጦርነት አውጆ በሁሉም አካባቢዎች የጅምላ ጭፍጨፋ እየፈጸመ የሚገኘው አገዛዝ ያወጣውን ጥሪ ተቀብሎ ወደ አደባባይ መውጣት ማለት በራስ ጸብ ገላጋይ እንዲሉ አይነት የባርነት ስነ ልቦና መላበስ ስለሆነ ሁሉም የከተማ ነዋሪ ከቤት ባለመውጣት ከስርዓቱ የፕሮፓጋንዳ መጠቀሚያነት ራሱን እንዲከላከል አሳስበዋል። የአማራ ፋኖ በጎጃም በዚሁ ጥሪው ይህንን ተጋድሎ ለማራከስ ጥረት የሚያደርግ ማንኛውንም ግለሰብ የአማራ ፋኖ በጎጃም በዕለቱም ሆነ ከዛ በኋላ ለሚወስድበት ተገቢ እርምጃ ኃላፊነቱን የሚወስድ መሆኑን እናሳስባለን ሲል ገልጿል። የአማራ ፋኖ በጎጃም ለሰራዊቱም ባስተላለፈው ጥሪ አባላትና የትግል ደጋፊዎች ይህንን አስነዋሪ ተግባር ለመከላከል የምናደርገውን ማናቸውንም ጥሪና ተልዕኮ በመቀበል ተፈጽሙ ዘንድ ጥሪ እናስተላልፋለን ሲል ገልጿል። የአማራ ፋኖ ሸዋ እዝም በሸዋ ምድር የተጠራውን ያገዛዙን የድጋፍ ሰልፍ በተመለከተ መግለጫ አውጥቷል። ከዛሬ ማክሰኞ ጀምሮ ለ3 ቀናት የሚቆይ የትራንስፖርት እገዳ መጣሉን በመሪው ኢንጂነር ደሳለኝ ሲያስብ ሸዋ አማካይነት ይፋ አድርጓል። ቀን 07/04/2017 ዓ.ም ከአማራ ፋኖ ሸዋ እዝ የተሰጠ አስቸኳይ መግለጫ የአማራ ፋኖ ሸዋ እዝ ለሚፈልገው ወታደራዊና ፖለቲካዊ ኦፕሬሽን ለተከታታይ 3 ቀናት ማለትም ከቀን 08/04/2017 ዓ.ም እስከ 10/04/2017 ዓ.ም ሁሉም ሸዋ ላይ ያሉ መንገዶች ዝግ መሆናቸውን እንገልጻለን። የአማራ ፋኖ ሸዋ እዝ የአማራ ህዝብ የህልውና ትግል በፍጥነት ግቡን እንዲመታ ሁሉም የድርሻውን በአቅሙና በተረዳው ልክ መሳተፍ ይኖርበታል ብሎ ድርጅታችን ያምናል። ለፍትህ፣ ለሰብአዊነት፣ ለሀገር ሰላምና ለእኩልነት ዋጋ የሚሰጡ ዜጎች ሁሉ ከቅርብ ጊዜ ወዲህ የአማራን ህዝብ የህልውና ትግል በከፍተኛ ተነሳሽነት ከያቅጣጫው ድጋፍ እያደረጉልንና እየተቀላቀሉን ይገኛሉ። ከዚህ በፊት የአማራ ፋኖ ሸዋ እዝ ያወረደውን ወይም ያስተላለፈውን መልእክት ህዝባችን ተቀብሎ ተግባራዊ ሲያደርግ ቆይቷል። አሁንም የትግሉ መንገድ የሆነውን ከእንቅስቃሴ መቆጠብ ለተገደበው ቀን ያክል ተፈጻሚ እንዲያደርግ መልእክታችንን እያስተላለፍን በሁሉም ቀጣናዎች ላይ ተግባራዊ እንዲሆን የአማራ ፋኖ ሸዋ እዝ ትዕዛዝ ያስተላልፋል። ድርጅታችን ለሚፈልገው ኦፕሬሽን ለ3 ቀናት የሚቆይ መንገድ ዝግ ስለሚሆን ከጠላት ራሳችሁን በማራቅ ትዕዛዛችንን በመቀበል ተግባራዊ እንድታደርጉ ይያል። ይህንን ትዕዛዝ ተላልፎ የሚገኝ አካል ከአገዛዙና ከወራሪው ተለይቶ ስለማይታይ አስፈላጊውን እርምጃ የምንወስድ መሆኑን እናሳውቃለን። ክብር ለተሰዉት፣ ድል ለአማራ ህዝብ፣ እናሸንፋለን። ኢንጂነር ደሳለኝ ሲያስብ ሸዋ የአማራ ፋኖ ሸዋ እዝ ዋና መሪ። በጣም አመሰግናለሁ። አርበኛ አብደላ እንድሪስ የአማራ ፋኖ ሸዋ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ ከማክሰኞ ጀምሮ የ3 ቀናት የትራንስፖርት ገደብ እንደዚሁም ሌሎች ጥሪዎችን አድርጋችኋል። የተጠራም ያገዛዙ ሰልፍ አለ። ያንንም በተመለከተ ለህዝብ ያደርጋችሁት ጥሪ አለ። ምንድነው ለህዝቡ ያስተላለፋችሁት መልእክት? የአማራ ህዝብን አጠፋለሁ ብሎ የመጣው የአብይ አህመድ ምንድነው ይሄ ዘራፊና ወንበዴ ስርዓት በጣም በሚያስከፋ ሁኔታ በህዝባችን ላይ ግፍ እየፈጸመ ይገኛል። እሱ ብቻ አልበቃ ብሎት እንግዲህ በተለያየ ጊዜ ህዝብ ጋራ የፋኖን እንቅስቃሴ ለመነጠል ተደጋጋሚ እንከኖችን ሲፈጥር ቆይቷል። ህዝቡንም በተለያየ ጊዜ በድሮን አረር ሲጨፈጭፍ ቆይቷል። እንግዲህ በዚህ ሁሉ ሂደት ውስጥ ሆኖ የአማራ ህዝብ ከፋኖ ልጆቹ ጎን ሆኖ ትግል እያደረገ ነበር። ያንንም ለማኮላሸት በተለያየ ጊዜ ከህዝቡ ጋር ለማጋጨት የተለያዩ ሃይማኖታዊ ቅርጽ እንዲይዝ የብሔር ግጭት ለመቀስቀስ ሞክሮ ነበር። እሱ አልተሳካም። አሁን ደግሞ በመጨረሻ ላይ ሌላ ካርድ መዝቷል። እሱንም
እንግዲህ የአማራን ህዝብ በጎጥ የመከፋፈል ከቻለ ትግሉን በመነጣጠል የራሴን እቅድ አሳካለሁ በሚል የማይሳካ ነገር ነው ይዞ የመጣው። እንግዲህ የነገው ምንድነው ሰቡ ሙሉ በሙሉ ህዝቡን ጠርቼ ሰልፍ የሚል ነገር ነበረ። እሱንም እንደማይሳካ ሲያቀው በግዳጅ በሚመስል መንገድ ደብረ ብርሃን ከተማ ላይ የድጋፍ ሰልፍ የሚል ቀልድ የሚመስል ነገር እንዳዘጋጀ እኛ ሙሉ መረጃው ደረሰ ማለት ነው። በአማራ ፋኖ ሸዋ ዕዝ የመረጃና ደህንነት ክፍል ውስጥ ሙሉ መረጃውን አገኘ። ምናልባት ያንንም ልኬልሃለሁ። ይሄ ከፍተኛ በጀት ተመድቦበት ከፍተኛ የሰው ኃይል ተመድቦ የሰልፍ ቦታ ተመርጦለት መፈክሮች ተዘጋጅተው የሰው ኃይል ትምሪት ተሰጥቶ የግምገማና አጠቃላይ ሂደቱን የሚከታተል ግብረ ኃይል ተቋቁሞ ነው እንግዲህ